بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. أما بعد، فيا معشر المسلمين عباد الله، السلام عليكم ورحمة الله وبركاته. كعلماء مكر يقول الإمام ابن القيم رحمه الله في كتابه الفوائد: إضاعة الوقت أشد من الموت، لأن إضاعة الوقت تقطعك عن الله والدار الآخرة، والموت يقطعك عن الدنيا وأهلها. لقد صدق. يهتالك إسلام لك የሸይኹ ልእስላም ተማሪ ታላቁ ኢማም የሚገርም ምክር ይመክራሉ። ንግግራቸው የነ ሐሰኑ በስሪና የነ አብዱላህ ብኑ ሙባረክ ወከዛሊከ የነ ኢማም ኢብኑ ልቀይም እንዲሁም የታላላቅ ሊቃውንቶች በኪታብ ብርሃን ስለሚያዩ፣ በሐዲስ በቁርአን ብርሃን ስለሚያዩ ንግግሮቻቸው ሁሉ ገብቷቸው ተረድተው ምንጩን አውቀው የሚናገሩት ንግግር ነው። ምን العجب ማለት ነው። በጣም ይገርማል። ስር የሚገባ ነው። ምን ይላሉ እኒህ ታላቅ የኢስላም ሊቅ? ኢዳዓቱ الوقت ጊዜን ማባከን አሉ። አሸዱ من الموت ከሞት የባሰ ነው። ጊዜን መግደል ከሞት የባሰ ነው። ከሞት የባሰ ነው ጊዜን መግደል፣ ጊዜን ማባከን። ምክንያታቸውን እንዲህ ሲሉ ያቀርባሉ። لأن إضاعة الوقت ጊዜን መግደል ማለት በማይሆን ነገር ተቅጣዑከ ዐኒላህ ወዳር አልአኺራ፣ ከዳር አልአኺራ ጋር ታለያይሃለች፣ ከአላህ ጋር ያለያይሃል። ጊዜን ማባከን ወንጀል ያሰራሃል፣ ጥፋት ውስጥ ነው የምትወድቀው ጊዜን ማባከን። ወልመውቱ ሞት የሆነ እንደሆነ የቅጣዑከ ዐን ዱንያ ወአህሊሃ፣ ከዱንያና ዱንያ ላይ ካሉ ሰዎች ነው የምትለይበት እንጂ ሞት ከአላህ ጋር አይደለም ያቆራረጥህ። ሞት ከአኺራ ጋር አይደለም ያቆራረጥህ። ሞት ከዱንያና ዱንያ ላይ ካሉ ቤተሰቦች ማህበረሰብ ነው የሚያቋርጥህ። ጊዜ መግደል ግን ከአላህ ጋር ከአኺራ ጋር ያለያይሃል። ወላሂ ተመልከት እስኪ ትንሽ ጊዜ ሰዓት እንግደል እየተባለ ቲያትር ቤት ይገባል። ጊዜ እንግደል ጫት ይዞ መቀመጥ አለ። ጊዜ እንግደል ቪዲዮ ቤት መግባት አለ። ጊዜ እንግደል ሽርክያት ቦታ፣ ቢድዓ ቦታ ብዙ ነገር ይሰራል። አዩሃል ሙስሊሙን ዒባደላህ፣ ይህ በጣም በማህበረሰባችን ውስጥ ያለ ነው። ጊዜ መግደል ላይፍ እስኪ ጊዜን ወጣትነቴን ልጠቀምበት ብሎ በሐራም ቦታ፣ በተለያየ ሽርክያት ኩፍርያት ቦታ እንደውም ቪዲዮ ቤት መሳሰሉት ይገባል። ጊዜ ለመግደል ጊዜን መግደል ከሞት በላይ ነው። ጊዜ ወርቅ ነው የሚባለው አባባል ትክክል አይደለም። ጊዜ ህይወት ነው። አንድ ሰዓት አንድ ሰከንድ በሄደች ቁጥር ከፊላችን እየሄደ ነው። እኛ 60 ዓመት ወይም 70 ዓመት የምንኖር ከሆነ ጊዜያችንን እንግደል ብለን አንድ ሰዓት በቀነስን ቁጥር ወደ ቀብር እየገሰገስን ያለ ነው። እድሜያችን በጨመረ ቁጥር ወደ ቀብር እየገሰገስን ያለ ነው። ስለዚህ ሰዓቶቻችን እኛ ህይወቶቻችን እንጂ ወርቅ ብለን እንደዚህ በቀላል የምንተምነው በወርቅ የሚተመን አይደለም። ወንድምዬ በጣም ከባድ ነው። ለየውመል ቂያማ ሰዓት ያለ ምድር ላይ ያለን ሀብት ወጪ ብናደርግ በሰዓት ውስጥ የሰራናት መልካም ስራ ሊሸምትልን አይችልም። ስለዚህ ጊዜ እንጠቀም፣ ጊዜን በደንብ እንጠቀም፣ ጊዜን በደንብ እንስራበት። ጊዜ ሙጣላዓ በማድረግ ዒልም በመፈለግ ዱንያ ኸይር የምንሰራባትን ዱንያን እንደዚሁ መሰብሰብ። ዱንያን ራቅ ማለት አይደለም፣ ዱንያን ተዋት ማለት አይደለም። ግን ከዋናው ከጧዓው ከዓቂዳ ከሱና እንዳትለየንና መጥፎ ነገር እንዳታሰራን መጠንቀቅ ነው። ስለዚህ ጊዜያችንን እንጠቀም፣ ጊዜ አናባከን። ትርፍ ጊዜ የለንም። ዒባደላህ አደራ የነዚህን የታላቅ ሊቅ የኢስላም ሊቅ ምክራቸው ልንቀበል ይገባል። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።